ነው የሚጣፍጠው። አዎ እንደው ለዓመት በዓል እንደዚህ ነው መብላት ያለብን። ደስ አይልም ጌታ። አንቺ ዓመት በዓል አንድ ላይ ለዓመት በዓል ሲሆን ለየት ስንብላ ነው ደስ የሚለው በሰዓት ዛሬ እንደውም በቴሌ ሲበላ ነው ለዓመት በዓል ደስ የሚለው። ሴትዮ የምር እንደዚህ እኮ ነው። ሆቴል አላያችሁ? ያበሻ አንተ ያበሻ እኔ እኮ ፓስታ በእጅ መበላት አላውቅም። ላምጣልሽ አውቄ በሾካ ነው የሚበላው። ላምጣልሽ ይኸው እዚህ ጋር ነው ቪዲዮ ምን ባስተላ ዳምቦ በይ በእናቴ ያላ አልበላችም እኮ ጌታ። በይ አሁን ሄደሽ እኮ እህቶችሽ ጋር በልተሽ መጥተሽ እንደዚህ ነው የሚለው ጌታ ምናምን አይ የምር ነው። ሾቀልቶ ምናምን አሁን ቋንቋ ስለማትች ነው እንጂ ምን ባላችሁ ምን ጠጣችሁ ነው የሚለው። እውነት ሴት ትጠይቃለች እንዳልሽ ከሲሄድ እነሱ ምንም ባላን ሳንበላ መጠን ባልቶ ነው እንደዛ ነው የሚሉት። እኔ ቤት ያላጨገል እንጀራ የዚህ ያላውተሽ ቢ የኔ ቤት ዓመት በዓል ሲሆን ብቻ ነው የሚጠይቁኝ። ምን ያደርጋችሁ? ሴት ትጠይቃለች። አሁን ራሱ ምን ለብለን ጋር ምሳሌ ሊበላ ነው ሲላት ምንም አላለችኝም። ግን ቶሎ ነኝ ቶሎ ወረጂ ያደራሽ እንዳታረጅ ያለችኝ እንጂ ምንም ምን ባል እንጂ ጸባይ በጣም ሳስተዋል ፈተሽ ነው ብዙ ጊዜ ግን የለም እንደዛ ነው። እኔ እኮ ጸጉር ታይ በፊት ነበር ለሙ በደንብ ያስኩት ጸጉር የሆነ ጊዜ ተተኮስኩት ከዛ በኋላ ተበላሽ። አታወሽ ጥሩ አይደለም። እዛ ታች ወርጄ ብዙ ጊዜ ነው ተተኮስ ጥሩ አይደለም እኮ ኢሳት ነው ያቃጥላል። እኔ ባለፈው እናንተ በሽታ ሁለት ጊዜ ተኩሼ ፊት ለፊት እስካሁን አልተመለሰም። ተቃጥሎ ማለት ነው። አረ እንጀራ ከዚህ አውጣችሁ ብሉ። እኔ ተምትተኛል እንደዚህ ሲጀምር እንጀራ ብዙ አለ እኮ ነው። ደግሞ ፓስታ በጣም ነው የሚጣፍጠው። ዳቦ በሚስጥር ቢደም አንቺ መቀስ በቀስ እየጠረሽ ነው። በኋላ ትጠሪዋለሽ ከጨረሽ በኋላ ያው ሚስጥር ጠኔ ብቻ ቃይ ስለናገው ማለት ነው። ቲማቲም ሳይሆን ምግብ እየለመድሽ ነው አንቺ ቢ ላቁርሳችሁ እንደ በሹካ እንደዚህ ያላ እንጀራ አውጣችሁ ብሎ በዛው ይሄው እዚህ ጋር ቃይ ስራ አለ። እንደዚህ አውጡ። ቃሪያው ጣፍጣል ወርጄዋለሁ። አራለ ወይ ነው እንደ ቤት ኩማ ከሰከተኝ ያላ እዚህ ጋር ትለቃለሽ እኮ ይሄን ቪዲዮ ነው። እኔ ብቻ እኮ ነው እየቀረጸ ያለው እያየን ነው እኮላችሁ። ሰላም ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? እኛ እግዚአብሔር ይመስገን ምሳ እየበላን ነው። እንብላ። ወደ ሳምንት ዝምብለን ለማለቀቅ ነው። ወሬ የሌለው ቪዲዮ ዳክ ወደኔ ግን እኔ አልወድም ፎቶ ቲክቶክ ላይ መለቀቅ ፎቶ አለቅ ይሞላል ይሞላል ቲክቶክ ላይ ምናምን አልወድም። ዝም ብሎ ገላሪ ላይ ነው ውስጥ እንጀራ አለ እኮ ደንቡ ነው አለ ውስጥ አንቺ የሆነ ጊዜ እኮ ነው ምግብ ሰው እየበላ ማለት ነው ከውስጥ እያስገቡ እንደዚህ ስጋ ምናምን እየበሉ ማለት ነው። እዚህ ጋር መሀል ላይ ደርሰው ሲጨርሱ እዚህ ድረስ ምን ልትሰሪ መጣሽ ብሎ ሰላም የሆነ ጊዜ ታሽኝ ነበር። ምን እያደረገች ነች ደግሞ? ረብሉ ጌታ አንቺ በቃ ጠሩ ነው እኮ መቼ ነው ጋገርሽው ዳቦ ደግሞ? ማታ ነው ሁሉ ጋገርኩት።
ማሰብ ብቻ ነው ዛሬ ጋር ነው እሷን ተባለ ማሰብ እኮ ጉድ የለም። እኔ ጌታ ሆይ የምሬ ነው ያገባት እቺ ሴትዮ ባሏ ታደል ነው እንጂ የምሬ ነው። መታደል ነው። ታድለዋል። ጌታ አውቀሽ ቆረ ማሰሪ ጉድ የለም እንጂ አታሳሰሪ። ሴት ማለት እንደዚህ ነው። ይኸው ለእኛም ታላቃችን ስለሆነች ይኸው ሁሉም ነገር አትሰግስታ። እኔ ራሱ ስንት ነገር ነው ከሷ የለመድኩት። ክብር ለጌታ ይሁን። አንድ አጠገብ ያደረገ እውነት የምር ጌታ ብዙ ነገር ነው ያስተማርሽኝ። ከሰው ጋር እንዴት ነው ሚሪንዳ ከጠጣ ቆይቶ ነው እኛ ጋር እኔም አልጠጣም ሚሪንዳ በጣም ለምን ነበር የምጠጣው። እኛ ጋር ታማሚነሽ እንትን ሚሪንዳ ልጠጪ ይባላል። ወደዛ መልሽ ወደ እኔ እኮ ነው ያመጣሽው። ስሳ ነው ዳቦ በጣም ነው እንትን እንትን ሊጦ ስለጠነከረ እኮ ነው ፍስስ የሚለው አይደል? አንቺ እኔ ደግሞ አይቦካልኝ በጣም ነው የሚያስጠላው። አይ የሆነ ቀን እንደዚህ ቀጠቀጥኩት እንደውን ጌታን እንትኑ ላይ አረገ ምን አልተቦካ ምን ባለኝ አይደለም እንትን ካሜራና ፔኪንግ እንትን አለ ከኮምፒውተር እሱን ጨምርና ጨምራለሁ። ያልጨመርኩት እንቁላል ሁሉም ነገር ጨምራለሁ። ጌታን እንቢ አለ አይቦካልኝ። ካሜራ ጊዜ ያለፈ ይሆናል አዲስ እንዳመጣች የሆነ ቀን አንቺ ያላቦካሽም እኔ ቤት መጥተሽ እንቢ አለ። ዱቄቱ ነው መሰለኝ ዱቄቱ ወይም ዱቄቱ ወይም የቤት እንቅስቃሴ ካለም ትሏል አይደለም ዱቄቱ ነው። እሷ የምታመጣ ዱቄት ለኬክ የሚሆን ዱቄት ነው። ሴትዮሽ የሆነ ካርቶን የሚመጣ እሱ ነው ለዳቦ ጥሩ። ይሄ ደግሞ በካርቶን ይሄ በእንትን ነው የምታመጣው የሆነ እንደ ቀልቀሎ ነገር ነው። ምንኪን ጊዜው ያለፈ ይሁን አላውቅም። ብቻ አይቦካም። እዚህ እኔ ቤት ዳቦ ጋግራለሁ ካልኩ አይቦካም። በጣም ጉድሽን ካሜራ እያየ ነው አውሪ ጉድሽን እያወጣ ነው። በጣም ነገር እቺ ልጅቷ የምታወራው ነገር ሁሉ ከተመቻችሁ በኮሜንት ላይ አስቀምጡልኝ። ባለፈው ራሳችሁ አብራችሁ ስሩ ነው እያላችሁ ነበር። ዛሬ 4 ሆነናል። እናንተ ፋሲካ አንድ ላይ ነው የምናሳልፈዋል። ለፋሲካ ምግብ ከሰራሽማ አንድ ላይ ነው የምናሳልፈው። ለፋሲካ ያደርሰናል። አትጠራጠሩ። እግዚአብሔር ከኛ ጋር ነው ያለው። ትፈራላችሁ እንደ ፈጣሪ ያለው እናንተ ደግሞ ጌታን እኛ ምንም አንሆንም። የምሬን ነው። ዋና ሰላም ነው ከሁሉም ነገር በላይ ሰላም ሆነ። አሁን እኮ ዛሬ ወር ነው የሚከበረው የእነሱ እኮ የኛ 8 ሳምንት ነው እነሱ 7 ሳምንት ነው። እዚህ ጋር እኮ ማንም አይበላም እኮ ምግብ ውስጥ ተቀርቅሯል። ታዩ እንዴ ያማዛል ጌታ ከዳቦ ብሎ አንቺ ሴትዮ አይደል ለልጅቷ አግለት ማረሶ ጋር እንደበረ ምን ያለኝ ደበሮላ ማለት እየበለሰኝ እንዴት አየሽ? ቆንጆ ናት፣ ልጅ ናት። ቆንጆ እንደጠበቅ ግን እሷ እንደናንተ ጠይም አይደለችም። ጠይም ነች፣ ቀይ አይደለችም። አንቺ በተለይ ቀይ ነሽ። እኛ ስንመጣ ነው እኮ ድሮም እኛም እንደሷ ነበር። እሷ ገና ከሳምንት ትሻላለች። አሁን ከባለፈው ትሻላለች። አሁን እሷን ትቀላለች። አሁን በየቀን ስለምንታጠብ ሩቅ ቦታ እንሄድም ከቤት አንወጣም። ልክ ነሽ። እናንተ በሹካ አሪፍ ነው። በሹካ ብሎ የውሬ ለለኝ ጋላ አስታችሁ ነው ብሎ ጌታ ምን ጠቆኝ እዚህ ጋር ተፈጥራ እኔ ራሱ ሞላው ዛሬ ከነገ ምንም አልበላም። ደግሞ ለዛ ነው ምንም እኛ ኮስፓልተና ሙና ጠጥተናል። ቤተክርስቲያን ከዚህ እንደመጣ
ሁሌ ቤተክርስቲያን ከቤተክርስቲያን ከወጣ በኋላ ነው ቁርስ የሚበላው። ትጸልያለሽ ጎበዝ። እሑድ ስለሆነ እሑድ ሲሆን ሁሉም እንደዚህ ነው። እኔም አልበላም፣ ግን የቤት ከሆነ እንበላለን እስከ 4 ሰዓት ከበኋላ 3 ሰዓት በኋላ። ግን አሁን ጾም ስለሆነ ከ6 ሰዓት እስከ 7 ሰዓት። እኔ እውነት ይሄ የኢትዮጵያ ምግብ ብዙ በእጅ በልቼ አላውቅም እኮ እየወደቀ እኮ ነው የሚበላው። እኔም እንደዚህ ነኝ። እንደውም አሁን ይሻላል እንጂ በፊት ምንም አላደረገው ጌታ እንጀራ ምናምን አንስቼ መብላት አልችልም ነበር። ግን አሁን እውነት አሁን ትንሽ እኔ እንደውም ትንሽ አሁን ይሻላል። ኧረ በስመ አብ ከእጄ ይወጥ ነበር። እኛ ጋር እኮ በስነ ስርዓት ቁጭ ብሎ እንደዚህ በተለይ በዓል ሲሆን ምናምን ነው እንጂ ቢላ አይበላም። የት ኢትዮጵያ? እሷማ ራሳችን እሱ በቡና አሁን ትረሳለች። ሴትዮ እንጀራ እየገዛች ነው ደግሞ ትረሳለች። ጌታን ታመጣለች ገዝታ ሌላ ምግብ አትበላማ እንዲህ ብላለች። እስከምትለምድ ድረስ ነው። ረቢ እናንተ ሞላ ወደ ረቢ ገረት አልኩት እንዳለው እናቱና ደግሞ ሰሞኑን እንጀራ ናፍቆኝ ነበር። እኔ ራሱ እንደዛ ነበር። ጌታን በጣም ዛሬ 15 ነው የበላሁት። እናንተ ጋር የበላሁት ነው። ከዛ በኋላ ይበላል። እኔ መቼ ነው የበላሁት? ከለሙ ጋር ነው የበላሁት መሰለኝ። በልታችኋል። ለልጅ ተሳተሻል። የሆነ ቀን እኔ ጋር መጥተሽ ቀይ ስጋ ሰርቼ ዋያል። ከዛ በኋላ አልበላም አልሰራም። ከዛ 3 ሳምንት ምናምን ነው። ጌታን በጣም አመሰግናለሁ። በጣም አመሰግናለሁ እግዚአብሔር ጌታን እንደ ዛሬ ደስ ብሎኛል። እግዚአብሔርን ሲጀመር ሁሌ ከእናንተ ጋር ሲገናኝ ደስተኛ ነው ማለት ነው። ባልበላም ባልጠጣ ከእናንተ ሳያችሁ ሲመጡ ግን ሁሉ ጊዜ አይመጡም። ሲመጡ ሲለምጡ ደውልልኝ አለ ጌታ። ኧረ በሻውከን አታሳይ እንዱ መታለች ስትለኝ ቶሎ ብዬ ስልኬን ዘጋሁ። እንዱ እዚህ ነች ያለች ስትለኝ ጌታን ይህን እምነት ለምንድን ነው ግን በዚህ ልክ የምንወዳደደው እኛ ኢትዮጵያዊ? የምሬ ነው። እንዲህ አለች ልጅቷ እራሱ እናንተ ለምን እንደምትወዳደዱ ታውቃለሽ አለች። ለምን ሲለው ስትበሉ አንድ ላይ እንደዚህ ተሰብስባችሁ ስለምትበሉ በጣም ትወደዳላችሁ አለች። የቤተሰብ ፍቅር ስለሆነ ነው። ኧረ ብሉ በእግዚአብሔር ደንበል ደንበል ቤ ሴትዮ ዳኒ ነው የምትላት። ዳኒ ስሟን አታውቅም። ዳኒ ብላ የአንቺ ራሱስ የአንቺም አያውቁም። ዲና ነው አዲስ ስም ነው ያወጣሁት። እሱም ወባ ይሄ ትክክለኛ ኢትዮጵያ ወይ ፈንሶ ወባ ጽጌ ወባ ወባ ይስስቃል አማ አንዱ ስሙ ጽጌ ከበድ አረብ ወሻማ ወባ ዲና ከሞድ አረብ ይስቃል ጽጌ ያ ዲና ኢለ ራሱ ዲና ተላልኳት አላውቅም። ሲመና አሁን አንቺ ጽጌ እንደምን አያውቅም። ጽጌ ፓስፖርት ላይ ጽጌ ነው ያለው። ያውቃሉ ጽጌ ከዛ ያለ ቢል እንዳለሽ ቢል ቀየሩት እነሱ ማን ሰዎቹ ነው የቀየሩት እኮ። እሱ አትበላም። ውባ ብለሽ አንቺ ነሽ አይቀየርሽም። ውባ አይደለም ቤተሰቤን በወባ ያውቁኛል። 4 ስም ነው ያለኝ። ግን አንቺ ነው ያወጣሽው። አይደለም እንደ አባቴ ነው ያወጣው። ጌታን አባቴ 2 ስም ነው በሁለት ስም ተቆርጠው ነው እንዴ? እሱ ለቤት አንድ ስም ነው እኮ ነው ጌታ። እንዴት ነው 4 ስም ነው ያለኝ። አራርሴ አንዱ አራርሴ ነው። ይሄንን ከየት ነው ያመጣሽው? ምን እንደዚህ ጥቅ ብሎሽ ምንድን ነው? የጆሮ ጌጥሽ አንቺ ጆሮሽ ተቆርጦ ነው? እስከ በፊት እኔ ተቆጥቼ ነው ያው። እሷ ተቆጥቼ 4 ነበር። 4 ነው 3 ቦታ ነው ስለነበር አዝጊ ብላኝ አዘጋችኝ። አዘጋች። በምን አዘጋች?
ተቀመጠ እንደዚህ 666 መንፈስ እኮ ማን እዚህ ቤተክርስቲያን የሚገናኝ አቡም ትዕግስትም እንደዚህ ናቸው። ኧረ እኔ አልረድም። ድሮ እንደዚህ እቺ ራሷ እንደዚህ መጀመሪያ ስንገናኝ እንደዚህ ነበረች። ጥሩ አይደለም እኮ አያማትም ወይ ያለች ነው። አራት ተሰይቀል ንገሪያት ጥሩ አይደለም። እውነት እግዚአብሔር አይፈቅድም እኮ ለዛ እኮ ነው እሷ ስንነግረኝ ፈጣሪ ይቆጣል። እንደዚህ ነው እኔ ነኝ ጌታን ካልይ የተቆጣው ከዛ ፈጣሪ የፈቀደውን ማድረግ ካልፈቀደውን ጥሩ አይደለም። ትክክለኛ ይሄው አጠፋሁት እኮ እናንተ ተው። ግን ለጊዜው እንትን የሚያምር ለውበት በቃ የሆነ ፍንዳትነት ይመስላል እንጂ ተሰማ ከፈጣሪ ጋር ሰውነታችንን ተሰማ ለውበት ብለን እንትን ማለት ነው። ታሴ አቤት አላገባም። ማን እንደዛ ነው? ይሄ በቲክቶክ ይቺ አገልጋይዋ የእናንተ ጋር ወላይታ ነች። ዩቲዩብ ላይ ነው ያለው። አንቺ ምንም ነገር አትረሺ። አቤት አንቺ የሆነ ደግሞ የሆነ አንድ መጀመሪያ ገብቶ እንደገና ይፈታሉ። ሁለተኛ ፍቅረኛ ይዞ ይመጣሉ። የእግዚአብሔር ፍቃድ ይሁን ወይም አይሁን ብሎ ያመጣሉ። እቺ ያንተ ምስ አይደለችም። ያንተ ምስ በፊት ነበረች። ንገረኝ በግድ እኮ ነው ጌታ ይነግራሉ። ከዛ ጌታ ታውቃለች። ሴት ናት የብሎናት አውቃለሁ። ሰውዬው ቢታይ ራሱ ይሄ እዚህ አስቀምጪ ምን እኔ አይደለም ያለው አንቺ ቢ በጌታ እኔ ዳቦ ወድጃለሁ ጨረስኩት። በጌታ ይጣፍጣል። ግን ትንሽ እንትን አፈራል። ይሄ እኮ አሪፍ ነው። የታረረ ዳቦ ወጣለሁ እንደዚህ ነው የሚለኝ። ለምን እንደሆነ አላውቅም። የታረረ ዳቦና ወጡ ቂጡ ስር ደስ ይለኛል። እየቀረጸ ነው ይሄ ባለ ወይ ቪዲዮ ባለ ትላንት ቪዲዮ ሲያስቅ አንቺ እዚህ ጋር እየሰራ ነው ቪዲዮ ማታ ይቼ ስስቅ ነበር። ትላንት ላይቭ ገብተን ከትላንት ወደ ላይቭ ገብተን ዩቲዩብ ላይ እንዳለች ሰው ሰጥበናል ነው ስንቱ እያወራ አይደል እንዴ? እውነቷ ነው ጌታ ወይም ደግሞ አሳምረሽ አሳጥበሽ ለምን አላሳምረሽ? ዛሬ ፈጥረን ፊት እንደዚህ ነው። ሊትር አልጨምርም ይቀመጣል። ተበላችሁ ያበልታችሁ በኋላ ማረደ የለም ወይ እንታው ማታ የተኛን እንበላለን ይቀመጥ እያሉ ሰውሪም በጣም እውነቷ ነው። ልክ ነች። እኔ ግን በልቼ እሄዳለሁ። ምንም ጓደኛሽ ለምንድን ነው ያልመጣችው? ሲለኛል ሰፈጠ ስትቆይ ጌታ ትወደኛለች እኮ እኔ ሁሉም ይወደኛል። እግዚአብሔር ይመስገን። እውነት ኧረ በእግዚአብሔር ጥሪያት እያለቻት ነበር እያለችኝ ነው ጌታ። ወይኔ እኔ እናት እውነት እኮ ነው። አንቺ ሰው ይወደኛል። ጌታን ሁሉም ሰው ይወደኛል። በሄድኩበት መንገድ ሁሉም ሰው ይወደኛል። ክብር ለጌታ ይሁን። ሁሉም ከፈጣሪ ነው። ይሄ ሁሉም ሄት ሰጠኝ። አንቺ ይሄን ጃኬት የት አምጥተሽ ነው? ፌስቡክ ነው አይደለም? ከዚህ ነው የገዛነው። ከሱሬ ጋር ነው የገዛነው። ሴትዮ ናት የገዛችው። የዛሬ 4 ዓመት ቆይቷል። እንደዚህ አሁን አይኖርም። እንደዚህ ቆይቷል። ጥሩ ነው ለከራንት ያላት ወይም እንደ ቤት ቢያንቺ ገፈን ቢ ዳቦውን ጭለሽ እኔ ደስ ብሎኛል ዛሬ
ጌታ ምስክሬ ነው። ኢትዮጵያ እኮ እንደዚህ ተደስተው አይበሉም እኮ እንደዚህ ተሰብስበው አይደለም። ከየት አምጥቶ እንደዚህ አቅም አይኖርም። አሁን ጊዜ ራሱ ያስፈልጋል እንደዚህ አይነት አዘጋጅተሽ ለመብላት የሆነ በዓል ምናምን ሲሆን ቀን በጉረሳ አይገኝም። አሁን የሆቴል ምናምን ቢገባ እናንተ ሰው እኮ የለም ኢትዮጵያ ውስጥ ጌታ ምስክሬ ነው። ልብስ ብቻ ነው እየሄደ ያለ ምግብ እየበላ አይደለም። ምግብ እየበሉ አይደለም። ለምን ሽሮ መበላ ከገቡ ሽሮ ግማሹ በእንትን ምንድን ነው የሆነ ነገር ይጨምሩበታል አለ አጃክስ ይሄ ምንድን ነው የሚባል መሬት እንትን አሁን ባለፈው ጄሶ ፌስቡክ ላይ ጤፍ ላይ ጄሶ ነው አሁን እንትን ተደበለ ሰው እንዳለ በልጅ ሆኖ ጮጋራ ካለሽ ማለት ነው። እሱማ ድሮ ነው። አሁን ራሱ ማለት ነው። የእንትን ስጋ ይሄ የአህያ ስጋ አሁን ማለት ነው። እንትን ውጪ ነጋዴ ለውጪ የሚያጋግሩት እንጀራ ሁነች ሰው እንትን እርሾ ላይ ሰው ተይዟል እኮ እየበቁ ቤቱ ተፈጭቶ አሁን ባለፈው ማለት ነው እንትን ባርበሬ እንዳለ እንጃ ምን እንደሆነ አላውቅም። ጎዳና ላይ እንዳለ መኪና ከነሸራ አውጥቶ ኢትዮጵያ ላይ ፌስቡክ ላይ አይቼ ከዛ ሌላ ቤት ተከፍቷል። እሱ እንትን የሆነ የተበላሸ ይሁን ምን ተገኝቶ ይሁን አላውቅም። ሁሉም ነጋዴ እኮ ኖርማል ብለው እንደታመኑ ለብር ብሎ ማያደርጉ ምን አለ ጌታ። እናንተ በ14 ዓመት ጮጋራ እየታመሙ ነው ኢትዮጵያ ውስጥ ልጆቹ ምግብ ከውጭ ምግብ የሚበሉ ምግብ ሽሮ እንዳለው እንትን ዱቄት የሆነ የበቆሎ ዱቄት ነው አለ። ምን የበቆሎ ዱቄት ምንም አያደርግም እኮ አንቺ ምንድን ነው ግድግዳ የሚቀባው ምንድን ነው የሚባለው? እሱ ነው የሚጨምረው። ምን ላይ ጤፍ ላይ ዱቄት ላይ እንዲበዛ ይሄማ ውጭ የሚሰሩ ለውጭ የሚጋግር ሰው ለውጭ አይደለም። ሆቴል ውስጥ ተገኝቶ ሰው ተይዟል እኮ ታስሯል። እውነት ሊሆንም ይችላል እሱ ለትርፍ ተብለው እኮ ነው። ታማኝነት የለም። እንደፈለገ አሁን እንደዚህ ተዘጋጅቶ ሲመጣ ሰው እንትን ጥሩ ነገር ይመስላል እንጂ እዛ ምን ተደርጎ እንደሚመጣ ማን ያውቃል? ፈጣሪ ነው የሚያውቀው። ውጭ አሁን ስጋ መብላት ምን መብላት በቃ እንደዚህ በየአይነት ፍሬ ቢያሰጠሽ መብላት ማለት አረ እናንተ ብሉ ሲግረታ ቢበዛ እኛ ፈጣሪ አድሎናል። ይሄ ዳቦ እሱ እንድብላለች ጌታን የራሱ ስለወደድኩት ነው። እንጀራ እዚህ ያለ ውስጥሽ ጌታን ወስደሽ እናንተ አትበሉም። ለእኔ ቢ ልታፈነጁኝ ነው እንዴ? ብዙ ነገር ነው ወሬ ያው እቺ አታምርም አጭር ውስጡ እንትን አሁን ብርጭቆ ምናምን ቢደረደር ትንሽ ናት። መሳቢያ የኢትዮጵያ የገጠር ቤት ይሆናል። አረ የገጠር ማለት ነው ይሆናል። ቀለም ነው እንጂ እንጀራ አልኩ ወስተሽ ቢበዛበ እንጀራ ይሄ በርጫት ቢያለ ምንም ጠገብ እንዳንቺ ብዙ ነው የበላነው። አንቺ በሽ በሆነ በቃ ደስ ሲል ጌታ እንጀራ እዚህ አለ ወስተሽ ቢ ማቆፊ እንዴ አረቢ ነው እናቴ ልትገሉኝ ነው እንዴ? ማቆፊ ነኝ አረቢ እንትን አለብኝ። ይሄም ደግሞ ጠጣው ቀዝቃዛ እኮ ነው። አረ ችግር የለም ታንቺ ጥሩ ነው። እኔ ጠጣስኩ እውነት ምንድን ነው ችግር የለም። ስማን በረዳ ነው ያለብሉ ስርጸት ነው እንዴ? ከዛም ይወጣል። በጣም አመሰግናለሁ። እግዚአብሔር ይስጥልኝ። አረቢ ስግሬዳ አልጠገብሽም እኮ ቴንክ ዩ ጂሰስ ሶስት ሰዓት አንቺ ሰዎች ሊመጣሉ ቤተሰቦች ላይክ ሰብስክራይብ አድርጉ። ቤተሰብ ሁኑልኝ። አመሰግናለሁ። ከጓደኞች ጋር የነበረ ቆይታ ይሄን ይመስላል። በጣም ነው የሚወዳችሁ።
እናመሰግናለን። ባይ ሀቢብቲ ባይ። ቴንክ ዩ ሶ ማች። ከተመቸሽ በኋላ ነይ። ዛሬ መምጣታችን እንኳን አንቺ ሱሪሽን አስተካኪ። እስቲ ነይ እውነት አይቻለሁ የሆነ ነገር። እስቲ ወደዚህ ተመለሽ። ላ የለም አለ ትንሽ ሹራብሽን ወደ ታች አድርጊ ጌታ። በሱሪሽ ላይ ወጥቷል። እስቲ እኔ አይቻለሁ ከሩቅ ግን የድሮ ነው ያሁን ላ የበፊት ነው ግን የበፊት ታንሽ አልወጣም። ሱሪሽን ወደ ላይ አውጪና ሹራብ ወደ ታች አድርጊና ቤት ገብተሽ ሌላ ሱሪ ቀይሪ። ደግሞ ፔሬ ያለ ጊዜ ጥቁር ሱሪ ልበሺ። እውነት ይሄ አትልበሺ። ግን አሁን የቀየርኩት እኮ ሞዲስ ምንም ቢሆን ጥቁር ሱሪ ልበሺ። ጌታ ይሄ አውጪና ጥቁር ሱሪ ነው የሚለበሰው ፔሬት ጊዜ። እሺ በቃ ባይ ባይ። ላ ስፖርተር ተቅርጽ ተዋለች እንጂ አልወጣም። ባይ